ምንድነው ልጄ ማይ ከትምህርት ቤት ሁሉ አንደኛ ወጣልሽ ተመስገን ጌቴ አረማይ ቀስ እንዴ ለምንድነው ቀስ ምለው ፀሐይ የበላኝ አስተምሬሽ እኮ ነው ለዚህ በቃሽልኝ እንዴ አረ ቆይም ይበልጥ ያጓጓኝ ነገር ልንገርሽማ ከዛ በፊትማ እኔ ልሳምሽ ነይልኝ እኔ አበባ ነገ ነይና ሽልማት ፕሮግራም አለ ሽልማትሽን መተሽ ሰዲ ተባልኩኝ ሂጂና ይዘሽ ትመጫለሽ እኔ ደግሞ ምትወጃቱን ሽሮ ሰርቼ ቡና ፍጬ ጠብቅሻለሁ እንዴ ማዬ ስራስ እንዴ ለግማሽ ሰዓት ስራ ቢቀር ምን ችግር አለው ሲጀመር ሳንቺ እዚህ ደረጃ እንድትደርሽ አይደለም መልፋቴ እወድሻለሁ ነው ይሄ አንቺ ውጤት ነው ብቻሽን ነው ያበቃሽ ብቻዬን አይደለም አባትሽ በህይወት እያለ ብዙ ነገር አድርጎልናል እማዬ አባዬን እኮ ጣልቻው አይደለም እውነቱ መሆን ነው እኔ ውስጥ አባትሽን አብልጠሽ እንድታየው መፈልጋለሁ እሺ እማዬ ሽልማቱ ያንቺም ያባዬም ነው እደጊልኝ እኔ ልጅ በቃ ወደ ቤት ግቢ እሺ ምሳ ሰርቼ እጠብቅሻለሁ እሺ እኔ ልጅ እሺ አይ ፈጣሪ አባይ አንበሳ ነኝ ደስ ብሎኛል በጣም ይሄን ውጤት እንደምታመጣ እርግጠኛ ነኝ ምክንያቱም እኔ ልጅ ነኝ ደስ ስላለ በጣም ደስ ያለኝ ይበልጥ ደግሞ ያሰብኩትን ስላሳካው በጣም ደስ ያለኝ ተቀመጥ ይማል ጆንክና አልኩኩ የኔ ጌታውን ልጅ እኮ ለማመስገን ነግራት በጣም ነው የቸኮልኩት ያንተ ጉዳዩን ያሳስባታል ብለህ ነው ያው እናቴ አይደለች አሰበችም አላሰበችም ነግራታል እሱ መጫ ለማንኛውም ሽልማቱን አስበው ግቢ ማለት እንኳን ደስ ያለሽ አኩርተሽናል አመሰግናለሁ ግን ፊትሽ ላይ የደስታ ምልክት አይታይም የተሸለምሽ እኮ አትመስይም ይሄው ለማመር በውጤቴ ደስተኛ ነኝ ሽልማቱም ለሌላ ሰው ቢሆን የሚያስደስት ነበር እንዴ ምን ነካሽ እውነት እንዴት አትደሰሽም እዚህ ኮሌጅ እኮ ገባሽ ማለት ላንቺ እኮ በጣም ትልቅ እድል እኮ አውቃለሁ ግን እኔ እሱ አይደለም የሚያስፈልገኝ ሽልማቱን መቀየር አልችልም እሺ ምክንያትሽ ምንድነው እናቴ